ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። አብይ አህመድ በጸጥታ መዋቅሩ ላይ ለውጥ እያደረገ እንዳለ ተመለከተ። በቅርቡ በአዲስ አበባ ፖሊስ ላይ የወሰደው እርምጃ የዚሁ ውስጣዊ የጸጥታና ደህንነት መዋቅሩን እየለዋወጠ ለመሆኑ ዋና ማሳያ ተደርጎ ተወስዷል። አብይ አህመድ ከቅርብ ጊዜ ወዲህ የጸጥታ መዋቅሩ ላይ የተለያዩ ለውጦች ማድረግ የጀመረው በአገዛዙ ዘንድ ከፍተኛ ስጋት በመኖሩ እንደሆነ ተመልክቷል። በተለይም አዲስ አበባ ላይ ያለው ሁኔታን አብይ አህመድ በቀጣይ በተለያዩ የጸጥታ መዋቅሮች ላይ ተመሳሳይ ለውጥ ሊያመጣ እንደሚችልም ተመልክቷል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል አስራት ዲኒሮ እንዲሆኑ የተደረገበት ምክትላቸውን ደግሞ ከራሱ ጠባቂ አንዱ የሆነውን ተውፊቅ የተባለውን ግለሰብ ለዚሁ ለአዲስ አበባ ከተማ ፖሊስ ምክትል ኮሚሽነርነት ያደረገበት ከቀድሞ የኢህአዴግ የጸጥታ መዋቅር ኃላፊዎች አንዱ የሆኑትን አቶ አሰፋ አብዩን ለብሔራዊ ደህንነት ምክትል ዳይሬክተርነት የሾመበት ምክንያትም በጸጥታ መዋቅር ውስጥ ከፍተኛ ስጋት እንዳለና በቅርብ ሰዎቹ እንዲሞሉ ያደረገበት እርምጃው እንደሆነ ነው የሚነገረው። አብይ አህመድ አዲስ አበባ ላይ የፈራው ምን እንደሆነ በግልጽ የታወቀ ነገር የለም። የመካከለኛው ምስራቅ ቀውስ ሶስተኛ ሳምንቱን ይዟል። የአሜሪካ እስራኤል ጥምር ኃይል በኢራን ላይ እየወሰደው ያለው እርምጃ ዛሬ ሶስተኛ ሳምንቱን አንድ ብሎ ጀምሯል። እስካሁን ባለው ሁኔታ የኢራንን የሚሳኤል ጣቢያዎች በማክሸፍ አሜሪካና እስራኤል ፍጹም የበላይነት የያዙበት እንቅስቃሴ ተጠናክሮ ቀጥሏል። ኢራንም እጅ የሰጠች አይደለችም። የሁለቱን ሀገራት ጥምር ኃይል እየመከተች እንዳለ ነው የሚነገረው። የመካከለኛው ምስራቅ ቀውስን በተመለከተ ከወታደራዊ ጉዳዮች አንጻር እንዴት ይታያል በሚል ለዛሬ ሻለቃ ማሞ ለማን ጋብዘናል። እንደዚሁም በአዲስ አበባ የተወሰደውን እርምጃና በአጠቃላይ አብይ አህመድ በጸጥታ መዋቅሩ ላይ እያደረገ ያለውን ለውጥ በተመለከተ አስተያየታቸውን ይሰጡናል። በዋናነት የመካከለኛው ምስራቅን የኃይል አሰላለፍና መሳሪያዎቹን በተመለከተ ዝርዝር ሙያዊ ማብራሪያ ይሰጡናል። ዝግጅታችንን እንድትከታተሉ እንጋብዛለን። ሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ ናቸው። አብራችሁን ቆዩ። ጤና ይስጥልን ሻለቃ ማሞ። ጤና ይስጥልኝ መሳይ፣ እንደምን አለ? ደህና ነው ወይ? እንግዲህ ሻለቃ ማሞ ለማ በሁለት ጉዳዮች ላይ እናተኩራለን። በአብይ አህመድ የጸጥታና የደህንነት መዋቅሩ ላይ ለውጥ እያደረገ እንዳለ በቅርቡ ከሚያደርጋቸውና ከሚወስዳቸው እርምጃዎች መረዳት ይቻላል። ይህንን መነሻ አድርገን በተለይ የአዲስ አበባ ከተማ ፖሊስ ላይ እየወሰደ ያለው እርምጃ ከምን አንጻር ነው? ምናልባትም የወታደራዊ አዛዥን ለአንድ የፖሊስ ተቋም ኃላፊ አድርጎ የሾመበት አሰራር ከወታደራዊ ጉዳይ ባለሙያ አንጻር እንዴት ይታያል የሚለውን እንግዲህ ከእርሶ ማብራሪያ የምናገኝ ይመስለኛል። ሌላው የመካከለኛው ምስራቅ ቀውስ ነው። በከፍተኛ ደረጃ ተባብሷል። ሶስተኛ ሳምንቱ ላይ እንገኛለን። ይህንን በተመለከተም የተወሰኑ ሙያዊ ትንታኔ እንደሚሰጡኝ ጠብቃለሁ። የምንጀምረው ከአብይ አህመድ ሰሞንኛ እርምጃ ይሆናል። ቀደም ሲል እንደጠቀስኩት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር አቶ ጌቱ አራጋውን አሰናብቷል። ሌተናል ጀነራል አስራት ዲኒሮን የአዲስ አበባ ፖሊስ ኮሚሽን ኮሚሽነር አድርጎ ሾሟል። ሁለት ምክትል ኮሚሽነሮችንም እንደዚሁ ሰይሟል። አንደኛው የሱ የግል ጠባቂ ነው ኮሚሽነር ሆኖ የተሾመው። በሌላ በኩል አቶ አሰፋ አብዩ የተባሉ የቀድሞ የፌዴራል ፖሊስ ኮሚሽን ኮሚሽነር በኢህአዴግ ዘመን ማለት ነው በከፍተኛ የሰብአዊ መብት ጥሰት የሚጠየቁ ናቸው። እኚህን ግለሰብ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር አድርጎ መሾሙን የተሰማው። እነዚህ እንቅስቃሴዎቹ በዋናነት ውስጣዊ የደህንነት መዋቅሩን ለመከለስና ለመለዋወጥ እርምጃ መውሰዱን የሚያመላክቱ ውሳኔዎች ተደርጎ ተወስደዋል። እንደው ሻለቃ ማሞ ብዙ ነገሮችን ልናነሳ እንችላለን። እንደው በዚህ ጥያቄ ላስቀድም፣ ወታደር ፖሊስ መሆን ይችላል ወይ? አመሰግናለሁ መሳይ። እኔ እንግዲህ እሱ ነው ትንሽ ኢንተረስቲንግ የሆነው ነገር እሱ ነው እና ሀገራችን ላይ ያው እንደዚህ ፕሮፌሽናሊዝም በቃ እየሞተ እየተመሰቃቀለ ሲሄድ ታየው። እንግዲህ
ከደርግ በኋላ ከዛ በኋላ በኢህአዴግ ዘመን ጠቅላላ የሞተበትና የተመሰቃቀለበት ነው። በተለይ ሚሊተሪው አካባቢ አሁን ደግሞ ጭራሹን ሞቶ ሊቀበር ነው መሰለኝ። እና ፖሊስ ኢንጀነራል ወደ ውስጥ አሁን ወዳለው የፖሊስ መዋቅር ሳንገባ ፖሊስ እንግዲህ በቀደመው ዘመን ሁለት አይነት ፖሊስ ነው ያለው። አንደኛው ፖሊስ ሰላማዊ ፖሊስ የሚባለው ነው። ከዛ ደግሞ ፈጥኖ ደራሽ የሚባል አለ፣ ፓራሚሊተሪ ነው እና የእግረኛ ትምህርት ይማራል። እንደ እግረኛ በአስፈላጊ ጊዜ ፓራሚሊተሪ ስለሆነ የእግረኛ ውጊያ ይማራል። ከዛ ደግሞ ህግ አስከባሪ ሰላማዊ ፖሊስ አለ። መኮንኖቹ ግን ሲሰለጥኑ ድሮ አባዲና ኮሌጅ የሚባል አለ። እዛ በሚሰለጥኑበት ጊዜ ያው በሁለቱም ይሰለጥናሉ፣ በእግረኛ በፈጥኖ ደራሽነትና በሰላማዊ ፖሊስ፣ በወንጀል ምርመራ፣ በሌሎች ይሰለጥናሉ። እና ፖሊስ እንግዲህ ህግ ይማራል። ህግ አስከባሪ ነው የሚባለው፣ እንደውም ስሙ ህግ አስከባሪ ነው። እና ህግ ይማራል። የፍትሐ ብሔር ህግ፣ የወንጀል ህጎችን ይማራል። ዲሲፕሊኑም ከፖሊስና አርሚ የተለያየ ነው። ለምን? አርሚ ተዋጊ ነው፣ ፋይተር ነው እና የውጊያ ስልቶችን፣ የውጊያ ታክቲኮችን፣ የውጊያ ስልጠናዎችን ነው የሚያደርገው። ኮኔክሽን ሁሉ እንትን ጋር ነው፣ ከጠላት ወገን ብሎ ነው የሚለማመደውም። እና በእርግጥ በስቴት ኦፍ ኢመርጀንሲ ጊዜ አደጋ፣ የተፈጥሮ አደጋ ሲደርስ ያው በብዙ ሀገር እንደሚታየው እንደማንኛቸውም እንትን ለአደጋ ይደርሳል። የሲቪል ስራ ሊሰራ ይችላል እንጂ ህግ በማስከበር በፕሮፌሽን አኳያ ህግ ማስከበር የፖሊስ ነው። እና ስለዚህ ፖሊሶቹ ሲሰለጥኑ በተለይ ፖሊስ መኮንኖች፣ አሁን የመኮንን ሹመት ነው የተደረገው፣ ሲሰለጥኑ የህግ ትምህርትም ጭምር ብዙዎቹ እንደውም ኦፊሰሮቹ ትላልቅ ደረጃ የሚደርሱት ያው በህግም በዩኒቨርሲቲ ደረጃም ግራጁዌት አድርገው ነው ለከፍተኛ ማዕረግ የሚበቁት እና ሎ ያጠናሉ ማለት ነው ቢያንስ። እንደገና የፖሊስ ህግ ብዙ አይነት ህግ አለ። የትራፊክ ህግ አለ፣ የወንጀል የፍትሐ ብሔር ህግ አለ። ልዩ ህጎችን ከፍርድ ቤት ጋር የተገናኘ ስራ ነው የሚሰሩት ፖሊስ ጣቢያዎቹ። እና ስለዚህ በድሮ ጊዜ ከፖሊስ ፈጥኖ ደራሽ ወደ ጦር ሰራዊት መጥተው የሚያገለግሉ ነበሩ ብዙ ጀነራል መኮንኖች፣ ከፍተኛ መኮንኖች፣ መስመራዊ መኮንኖች፣ ኢቨን በታሸሞች ጭምር ወደ ጦር ሰራዊትነት የዞሩ አሉ እንጂ ከጦር ሰራዊት ከአርሚ ወደ ፖሊስ የሄደ ኃይል የለም። ለምን? እንደገና ህግ ማጥናት አለበት ማለት ነው። እነሱ መደበኛ ወታደር ትምህርት ይማራሉ በፖሊስ፣ አርሚ ግን የፖሊስ ትምህርት አይማርም። እና ስለዚህ የአርሚ ኦፊሰር የፖሊስ ኦፊሰር ሊሆን አይችልም። ይሄ ፋክት ነው። እንግዲህ የዚህ ሰው ባክግራውንድ ድሮ ፖሊስ የነበረ አይመስለኝም። አንዳንድ ነገሮችን ሳይ ፖሊስ የነበረ አይደለም አሁን የተሾመው። እና አሁን ምናልባት ይቅርታ የፌደራል ፖሊስ ነበር እኔ መሰለኝ ጠቅላላ። እና ፌደራል ፖሊስ ራሱን የቻለ እንትን አለው። አሁንም የሚመራው በኮሚሽነር ጀነራል። ይሄን ማድረግ ገልጸዋለሁ። ለምናልባት የፖሊስ ማዕረግና የአርሚው ማዕረግ አንድ አይደለም። ድሮ አንድ ነበረ፣ አሁን ግን ለይተውታል። በተለይ የእንግሊዝ ፖሊስ የኢትዮጵያን ፖሊስ ማሰልጠን ከጀመረ በወያኔ ዘመን ማለት ነው። የፖሊሱን ራንክ አሰጣጥ በእንግሊዝ አድርገውታል። ልክ የእንግሊዝ ቅኝ ግዛት የሆኑ ሀገሮች የሚጠቀሙበትን ማለት ነው። እኛ በእንግሊዝ ቅኝ አልተገዛንም። የኢትዮጵያ ሕዝብም እንግሊዘኛ ቋንቋ አይናገርም። የነበረው የፖሊስ ሰራዊት ማዕረግ ስሞች በሙሉ ኢትዮጵያዊ ስሞች ነበሩ እስከ ወያኔ ጊዜ ድረስ። ወያኔ ግን የእንግሊዝ ስም ነው ያደረገው። አዚፍ እኛ
እንደ በእንግሊዝ ቅኝ ግዛት የነበርን እንደሆነ አይነትና እሱን ጠቅሰዋለሁ ማዕረጉን በተመለከተ። አሁን እንግዲህ የዚህ የፌደራል ፖሊሱ በዚህ አሁን ኮሚሽነር ጀነራል ነው የሚባለው ማዕረጉ እና ደመላሽ ገብረ ሚካኤል የሚመራው ነው። እሱ በስሩ ምን አለው የፖሊስ ዘርፎች ልዩ የፖሊስ ዘርፎች አሉት። የኢንዱስትሪ ፖሊስ፣ ዩኒቨርሲቲ ፖሊስ፣ የአቪዬሽን ፖሊስ፣ ልዩ ገዳጅ ፈጻሚ ቡድኖች የሚባል አለ። ፌደራል ፖሊስ የሚባል ልዩ ኮማንዶ የተማሩ ኤሊት ኮማንዶ ይሏቸዋል እና እነሱ ከፍተኛ ስልጠና ያገኙ የሚባሉ እንደውም ሬድ ቦኔትም የሚለብሱ አሉና እንደገና የቴክኖሎጂ እና የዲጂታል ዘርፍ አለው። ከዛ ቀጥሎ ያለው የክልል ፖሊስ መዋቅር አለ። ያው የክልል ፖሊስ ራሱን የቻለ በኮሚሽነር ደረጃ የሚመራ ነው። እንግዲህ አሁን የፖሊስ ኮሚሽን እንትን ማዕረግ ቅድም ያልኩት ፖሊስና የአርሚው የተለያየ ነው። አሁን ለንጽጽር እንዲያመች ለተመልካቾች የዋናው ትልቁ እንግዲህ ኮሚሽነር ጀነራል የሚባል ነው ትልቁ ማዕረግ። ያ ማለት ወደ አርሚው ሲመነዘር ፊልድ ማርሻል እንደማለት ነው። ከዛ ምክትል ኮሚሽነር ጀነራል የሚባል አለ። ዴፕቲ ኮሚሽነር ጀነራል የሚባለው እሱ የጀነራል 4 ስታር ነው በአርሚ ሲመነዘር። ኮሚሽነር ብቻ የሚባለው ደግሞ እሱ ሌፍተናንት ጀነራል ነው። ምክትል ኮሚሽነር የሚባለው ደግሞ ሜጀር ጀነራል ነው። ረዳት ኮሚሽነር የሚባለው ብርጋዴር ጀነራል ነው ሲመነዘር ማለት ነው። እና ከዛ በታች ያለው ዋና ኮማንደር ይባላል። እሱ እንደ ሌተና ኮሎኔል፣ ኮማንደር፣ ሻለቃ፣ ምክትል ኮማንደር እንደዚህ እያለ ነው የሚወርደው። እና በጣም የሚገርመው ቅድም የጠቀስኩት ይሄ በእንግሊዝ ቅኝ ግዛት ሳንሆን የኛ ጊዜ የነበረው 10 አለቃ 50 አለቃ ምናልባት በልጅነት ደርሰበት እንደሆነ አላውቅም። ፖሊሶች 10 አለቃ 50 አለቃ ነው የሚባለው የነበረው። አሁን ምን ብለዋል? ዋና ሳጅን ቺፍ ሰርጀንት የሚባለው ማለት ነው ሳጅን ብለዋል። ሰርጀንት ነው የሚባለው በእንግሊዝ። ምክትል ሳጅን ዴፕቲ ሰርጀንት የሚለው ነው። ረዳት ሳጅን አሲስታንት ሰርጀንት የሚለው ነው። ኮንስታብል የሚባለው እዚህ እንግሊዝ ሀገር እንግዲህ እንትን ነው ወታደር ማለት ነው። ተራ ማለት ነው። ተራ ወታደር ማለት ነው። እና እንደዚህ አድርገው ነው ፖሊስ አሁን ኢትዮጵያ ውስጥ ያለው። እኔ አሁን ከለውጡ በኋላ ነው የመጀመሪያ ነገር ይለወጣል ብዬ ያሰብኩት እሱ ነበረ። አሁን አንዳንድ ነገሮችን ቼክ ሳደርግ እንደዛው ነው ያለው። አሁንም ልክ እንደ እንግሊዝ ቅኝ ተገዢ እስቲ አሁን የትኛው ኢትዮጵያዊ ነው ወደ አብዛኛው 80% የሚሆነው የገጠሩ አካባቢ ህዝብ ኮንስታብል የሚባል ነገር ሰርጀንት የሚባል ነገር እስኪ ድሮ 10 አለቃ 50 አለቃ የሚባለውን ትተው የኢትዮጵያዊነትን ይሄን አድርገውታልና አሁንም አልተለወጠም ያው ነው። እና እንግዲህ ይሄን ካልኩ አሁን የተሾመው በዋና ከተማ አስተዳዳሪ የአዲስ አበባ ፖሊስ ኮሚሽን ነው። እንግዲህ የዚህ አደረጃጀት ቶፕ ሊደርሺፑ አሁን ሌተና ጀነራል አስራት ዴኔሮ ነው። ምክትል ኮሚሽነሮች ረዳት ኮሚሽነር ቶፊቅ መደድ እና አቶ እርዝቅ ኢሳ የሚባሉ ናቸው። እና የኮሚሽኑ ስራዎች በዋናነት እንግዲህ በአዲስ አበባ በሚገኙ 11ዱም ክፍለ ከተሞች ለምሳሌ አዲስ አበባ፣ ኮልፌ፣ ቀራኒዮ ምናምን ይልና የፖሊስ ጣቢያዎች በእያንዳንዱ ክፍለ ከተማ ስር የሚገኙ በቀጥታ ከህብረተሰቡ ጋር የሚገኙ ቅድም ያልኩት ነገር ነው። የፖሊስ ስራ ነው ጠቅላላ። እና
የትራፊክ ቁጥጥር መምሪያ የሚባል አለ፣ ወንጀል መከላከል መምሪያ አለው፣ የአዲስ አበባ ፖሊስ ኮሌጅ አለው እና እንደዚህ ይልና ምን ይላል ተጠሪነቱ የአዲስ አበባ ፖሊስ ኮሚሽን ተጠሪነቱ ለከተማው ከንቲባ ለከተማው አስተዳደሩ ነው ይላል። ቢሆንም ይልና ከፌዴራል ፖሊስ ጋር በቅንጅትና በጋራ የሚሰሩባቸው ስልታዊ ግንኙነቶች አሉ ይላል። እንግዲህ አሁን የተሾመው ሌተና ጀነራል የአርሚ እንደዚህ ይሄን ሊሰራ ነው ማለት ነው። እንደተባለው የአርሚ ጀነራል ከተሾመ የራሱ መዋቅር ዘርግቶ በከተማ ውስጥ የፖሊስ ሳይሆን የማርሻል ሎ አይነት ነገር ይወጣ እንደሆነ አላውቅም እንጂ እነዚህን የፖሊስ ስራዎች በበላይነት የሚያስተባብር አርሚ ኦፊሰር የተሾመበት ዓላማው ምን ለማግኘት ምን ለማድረግ እንደሆነ ውጭ ለሆነ ሰው ግራ ያጋባል። ይሄ ያልኩት ነገር ከዛው ከራሳቸው እንትን ላይ ያየሁት ነው፣ ዝም ብሎ በግምት አይደለም። እዛው ዌብሳይታቸው ላይ የሚታይ ነው፣ የፖሊሱ እንትን ይታያል። እና ያው ሁሉንም ሰው ግራ እንዳጋባ ሁሉ እኛንም ግራ የሚያጋባ ነገር ነው። እንደተባለው አርሚ እንትን መዋቅር ሰርቶ የከተማውን ጸጥታ በአርሚ ስትራክቸር በማርሻል ሎ ለማስተላለፍ ፖሊስ የራሱ የሆነ ከፍርድ ቤት ጋር ከአቃቤ ሕግ ጋር ከመርማሪ ፖሊስ ጋር ባለ ግንኙነት ነው እንግዲህ ጸጥታ የሚያስከብረው የወንጀል ስራዎችንም እንደገና ደግሞ የፍትሐ ብሔር ጉዳዮች ወይም ሲቪል ማተርስ የሚባሉትን ማለት ነውና የጦር ሰራዊት ኦፊሰር እዚህ የሚመጣው ብዙ ሰው ስፔኩሌት እንደሚያደርገው የአርሚ መዋቅር አድርጎ አዲስ አበባን በማርሻል ሎ ለማስተዳደር ነው የሚባለው ነገር ግምታዊ ቢሆንም ሊሆን የታሰበው እሱ ይሆናል ብሎ ከመገመት ውጪ እንዴት አድርጎ ፖሊስን አርሚ ኦፊሰር በላይ ሆኖ እንደሚመራውና እንደሚያስተዳድረው ለማወቅ አዳጋች ነው። መሳይ ይሄን ነው የምለው። ሻለቃ ማሞ አንድ የመረጃ ምንጭ ከዛው አካባቢ ያገኘ ነው አብይ አህመድ መጠነ ሰፊ የሆነ የውስጥ የደህንነት መዋቅሩን እየለወጠን ያለው ቀደም ሲልም አንስቼዋለሁ። እኚህ የጀነራል ሌተናል ጀነራል አስራት ዴኔሮ መምጣታቸው የሱን ጠባቂ የአብይ አህመድ ላለፉት 8 ዓመታት የሀገሩ ሰው ነው፣ አንድ ላይ ያደጉ የራሱ በቅርበት የሚያውቀው ባልንጀራው ነው፣ እሱ ነው ዋና ጠባቂው። እሱን ደግሞ ወደ ምክትል ኮሚሽነርነት ከአስራት ዴኔሮ በታች አድርጎ እንዲሾም አድርጓል። ያኛውን ምክትል ኮሚሽነር በተመለከተ ዝርዝር መረጃ የለንም። ሌላው ብሔራዊ ደህንነት መስሪያ ቤት ውስጥ በምክትል ዳይሬክተርነት እንዲሾም ያደረገው አቶ አሰፋ ቢዩም እንደዚሁ በኢህአዴግ ጊዜ በጣም ገራፊ የነበረ በጣም በሰብአዊ መብት ጥሰት የሚታወቅ አብይ አህመድ ገርፈናቸዋል፣ በጨለማ አሰቃይተናቸዋል፣ ለዚህ ደግሞ እንደ ኢህአዴግ ይቅርታ እንጠይቃለን ያለው እነዚህን ሰዎች ጭምር ወክሎ እንደሆነ ይታወቃል። አሁን መልሶ ገራፊዎቹን አምጥቷል። ይህም በዋናነት ብዙዎችን ወደ እምነት የማይጥልባቸው አሁን በጣም እንትኑን እያጠበበ እንደመጣ የሚፈልጋቸውና የሚያምናቸውን ሰዎች ብቻ በዚህ በጸጥታ መዋቅር ውስጥ እየሾመ እንዳለ የሚያሳየው ምናልባት ስርዓቱ አንድ የሰጋው ነገር እንዳለ በመግለጽ ነው። እንደዚህ አይነት ምልክቶች ምንን ሊያሳዩ ይችላሉ? የጸጥታ መዋቅሩን አንድ ስርዓት መቀየር ሲጀምር ምንን ይጠቁማል? እንደው ሻለቃ ማሙ። መሳይ እንግዲህ አንዳንድ ነገሮች ትርጉም አልባ ሲሆኑ ወይም መስመራቸውን መሳት ሲጀምሩ ያው ስርዓቱ በስጋትና እርስ በርስ ባለመተማመን ህዝብን ወደ መፍራት ህዝብ አመጽ ያነሳል የሚል እንደገና ታማኝ በዘርም ይሁን በቅርበት ወይም በዝምድና አንዳንድ ያልተለመዱ ነገሮችን ማድረግ በቃ የአምባገነን ስርዓት በሀገሪቷ ስራ ሲስተም ማለትም ስርዓት የህጋዊ ስርዓት ፍትሃዊ ስርዓት የሌለበት ሁኔታ እየጎላ
ይሄዳል። በእኛም ጊዜ የታየ ነገር ነው። ወደ መጨረሻ አካባቢ እንደው ከመሬት ተነስተው ኮሎኔል የሾሙበት ጊዜ አለ የነበሩት ፕሬዝዳንት። እንደገና ደግሞ ከአርሚ ውስጥ በጣም ብዙ ዘመን ወጥተው በፖለቲካ ሹመት ብዙ ጊዜያቸውን ያሳለፉ ሰዎችንም ከፍተኛ ማዕረግ በመስጠት ወደ ቦታ እንዲያገኙ ማድረግ ያ እንግዲህ መጨረሻው ላይ በእኛ ጊዜ የታየ ነገር ነው። ምስቅልቅል ሲጀምር የታየ ነገር ነው። የመጨረሻው መጀመሪያ ላይ ነበር እና አሁንም እንደተባለው እንዲህ አይነት ምስቅልቅል ነገር ሲታይ እርስ በርስ አለመተማመን፣ በህዝቡም ላይ እምነት ማጣት፣ ስጋት እየጨመረ ሲመጣ እንደዚህ አይነት የተወሳሰበ ነገር ይታያል። ምልክት ሊሆን ይችላል። እነዚህ ሰዎች ጥሩ ታዛዦች ያሏቸውን የሚፈጽሙ ታማኞች፣ አጎብዳጆች እና ፈሪዎች ወይም ደግሞ በሆነ ነገር ብላክሜል የተደረጉትን ጭምር ማቅረብ ይጀምራሉ። አምባገነን አገዛዞች ከህዝብ ጋር ሆድና ጀርባ ሲሆኑ እንዲህ አይነት ነገሮችን መስራት ይጀምራሉ። ይሄ ሊሆን ይችላል እና የሚታይ ነው የሚሆነው። ግን ኢን ፕሪንሲፕል ጦር ሰራዊት፣ አርሚ ኦፊሰር የፖሊስ ስትራክቸር የፖሊስ ተቋምን ማዘዝ አይችልም፣ አግባቡም አይደለም፣ ሊዋሃድም የሚችል ነገር አይደለም። ከትሬንዱም ከእውቀቱም አኳያ ኦፍኮርስ ከታች ያሉ ብራንቾች ስራውን ሊሰሩ ይችላሉ። በምንድነው በቀጠና ደረጃ ያሉ በወረዳ ደረጃ ያሉ የፖሊስ እንትኖች አስተባባሪዎች ስራውን ሊሰሩ ይችላሉ። ግን አንድ መሪ ቁጭ ብሎ ገለጻ ሲደረግለት እንኳን እነዛ የሚገልጹትን ነገር በሚገባ መረዳት ካልቻለ ለምሳሌ በየወረዳው ያሉ የፖሊስ እንትኖች በየዞኑ ያሉት የፖሊስ ሪፖርት ሲመጣ የወንጀል የፍትሐብሔር የፍርድ ቤት ቀጠሮ የሌሎች እንትንም ሊኖር ይችላል። ምንድነው እንደው ፖሊስ እኮ ሌላው ደግሞ የወህኒ ቤት ጥበቃ የሚባል ነበር ድሮ እስር ቤት የሚጠብቀው፣ እነሱም ሌላ ብራንች ነው በፖሊስ ሰራዊት ውስጥ። እንግዲህ ሻለቃ ማሞ ወደ ዕለቱ ዋናም ጉዳይ እንግባ። በዋናነት የዚህ የመካከለኛው ምስራቅን ቀውስ በተመለከተ እንደው ከወታደራዊ ባለሙያ አንጻር እንዴት እንየው የሚል ነው። ቅዳሜ ዕለት ነው ባለፈው ሳምንት የተጀመረው እስራኤልና አሜሪካን የኢራንን መንፈሳዊና ጠቅላላው መሪ አያቶላ አሊ ሀሚኒን ከገደሉ በኋላ ነገሩ ያው ወደ ለየለት ገብቶ ያው 15 ቀን ደፍኗል። እንዴት እየተከታተሉት ነው? እንግዲህ እግረኛ የሌለበት እግረኛናይም የዘመኑ ቴክኖሎጂ ያፈራቸው መሳሪያዎች ጥቅም ላይ ዋሉበት ማለት እንችላለን። አቅም ያላቸው ፈርጣማ ጡንቻ ያላቸው እና አሜሪካና እስራኤል ያላቸውን አቅም ያሳዩበት ነው። ኢራንም የዋዛ አይደለችም። እንግዲህ ይሄን ያህል ጊዜ ተቋቁማ ቆይታለች። ለማንኛውም እንዳለ ወታደራዊ ባለሙያ አጠቃላይ ሁኔታውን እንዴት እየተከታተሉት ነው ሻለቃ ማሙ? ይሄንን በጣም ኢንተረስቲንግ ነው። ይሄ አንደኛ የዓለም ጉዳይ ነው። ኢንተረስቲንግ መሆኑ ደግሞ ሁላችንንም የሚመለከት ስለሆነ ነው። እኛንም በዚህ በውጭ ያለነውም ሀገራችንንም አጠቃላይ ዓለምን የተመለከተ ትልቅ ጉዳይ ነው። በጣም ትልቅ ጉዳይ ነው። እዚህ ማዕከለኛው ምስራቅ ላይ የተፈጠረ ነገር ሁሉ ጊዜ እሳቱ የትም ነው የሚደርሰው። ያሁኑ ደግሞ በጣም የባሰ ነው። ለምን? በጣም ስትራቴጂክ ቦታ ነው ኢራን ያለችው። እንደገና ደግሞ ትልቅ ሀገር ነው። ፖፑሌሽኑ ወደ 100 ሚሊዮን የሚጠጋ ነው። 97 ሚሊዮን ነው የዚህ ሀገር ፖፑሌሽን እና ያው እስላሞች ናቸው ማለት መንግስታዊ ስርዓታቸው ለየት ያለ ነው። ሌላው ሀገር ያው ቴዎክራሲ ነው። ከዲሞክራሲ ኦፖዚት ማለት ነው። የሚደረገው ሀገሪቷ ፖለቲካ በሙሉ በሪሊጂየስ ሊደርስ ነው። እንትኖች በእስላሚክ ሪሊጂየስ ሊደርስ በካህናቱ ማለት በእስላሞች እንትን
ናቸው የሚመሩት ሀገሪቷን። እነሱ እየተመረጡ ነው እና ሃይማኖት ነው ፖለቲካው፣ ሃይማኖት ነው እና 98% የሚሆነው እስላም ነው። ከእስላም ደግሞ 95% ሺዓ የሚባለው እስላም ነው። እንግዲህ በዓለም ላይ ትልቁ ፖፑሌሽን እስላም ሱኒ ነው እና 95% የሚሆነው ደግሞ ሺዓ ነው የዚህ ሀገር ህዝብ። ያው ትልቁ የሺዓ እምነት ተከታይ ኢራን ነች። በብዙ ሀገራት በኢራቅም በሌላም ቢኖሩም ማይኖሪቲ ማለት በዛ ደረጃ ነው። ኢራቅ ውስጥ ማጆሪቲ ናቸው ሺዓዎች፣ ሺዓ እስላሞች። ግን ሱኒ እስላም የነበረው ሳዳም ሁሴን ነበር የሚገዛቸው የማይኖሪቲው ክፍል እና ይቺ ሀገር ታላቅ ሀገር ነው። ፐርሺያም ይታወቃል በታሪክ በጥንት ታሪክ እስከ በእኛ ሀገር አቆጣጠር እስከ 71 ወይም በፈረንጅ 79 ድረስ በንጉስ ነበር የሚገዙት። በንጉስ ብቻ ሳይሆን ንጉሰ ነገስት ነበር። ሻህና ሻህ ይባላል በእነሱ። ንጉሰ ነገስት ነው እንደኛ ነው እና ከኛ ሀገር ከግርማዊ ቀዳማዊ ኃይለ ሥላሴ ንጉስ ነገስት ኢትዮጵያ ጋራ ቅርብ ወዳጅ ነበሩ። ያው ብዙ ይታያል ታሪክ። የእኛን ሀገር ይጎበኙ ነበር፣ እኛም ንጉስ ይጎበኙ ነበር ኢራንን። እና ከዛ በኋላ እንግዲህ በእስላሚክ ሪቮሉሽን ነው እንትን ንጉሱን አባረው ከዛ በኋላ ነው ይሄ ቴዎክራሲ የሆነው የሀገሪቱ አመራር። አሁን በቅርቡ እንግዲህ የተገደሉት 2026 የተገደሉት መሪ ሁለተኛ መሪ ናቸው። ከዛ በፊት አንድ ሌላ አያቶላ ነበር። አሁን ሁለተኛ ናቸው የተገደሉት። 36 ዓመት ማለት 36 ዓመት ነው። ከ89 ጀምሮ 36 ዓመት ነው የመሩት ሀገሪቷን። ሱፕሪም ሊደር ነው የሚሏቸው። አሁን እየመራ ያለው የእሳቸው ልጅ ነው። ያው ኒውስ ላይ ሁሉ ሰው የሚከታተለው ነው። ያው እንደው በአማርኛ ስለምንናገረው ነው እንጂ የእሳቸው ልጅ ነው። አሁን ያው ከሁለት ቀን በፊት መሪ ሆኖ ሱፕሪም ሊደር ብሎ የሰየሙት። ኤክስፐርት የሚባለው አሉ 88 ካውንስል አለው። እነሱ ተሰብስበው ነው የሚመርጡት ነው የሚባለው። እነሱ ናቸው የመረጡት። በጣም የሚገርመው ይሄ ልጃቸው ያው በድምጽም በምስልም እስካሁን አልታየም። እንግዲህ ወደ 56 ነው 57 ዓመቱ ነው እድሜው። ግን የሚባለው በዛ እነሱ አባቱም እናቱም እንደገና የሱ ሚስት ጭምር መሰለኝ የተገደሉት። በተገደሉበት ጊዜ ቆስለዋል። አሁን የተሾመው ቆስለዋል እና ይሄ ሩመር ነበር፣ ግን አሁን ተረጋግጧል። የኢራን አምባሳደር ሳይፕረስ አረጋግጧል። ይሄን እግሩ ላይ እና እጁ ላይ ቆስሏል ያሁኑ መሪ። ለዚህ ነው እንትን ላይ የማይወጣው እና እንደው ይሄንን ለመግቢያ ያህል ካልኩኝ አሁን የሀገሪቷ ጂኦግራፊን በተመለከተ ይሄ ፐርሺያን ጎልፍ የሚባለው ባህር ወይም አረቢያን ጎልፍ የሚባላል፣ ግን ፐርሺያን ጎልፍ ነው የሚባለው። ወደ ውስጥ የገባ ነው ከጎልፍ ኦፍ ኦማን ከዛ ደግሞ ወደ ሜዲትራኒያን ባህር ለመውጣትም ወደ ኢንዲያን ኦሽንም ለመውጣት ይሄ በዚህ በኩል ነው። በዚህ በፐርሺያን ጎልፍ አልፎ ነው እና ኢራን በስተምዕራብ በኩል ስትሆን በስተምስራቅ በኩል ስትሆን በስተምዕራብ በኩል ደግሞ በዚህ በፐርሺያን ጎልፍ ያሉ ሀገሮች አሉ። የዚህ የጎልፍ ሀገሮች ማለት ነው። እነዚህ የጎልፍ ሀገሮች ዩኤኢ ኤሚራት ማለት ነው፣ ኳታር፣ ባህሬን እና ኩዌት እነዚህ በመደዳ በወዲህኛው በምዕራቡ በኩል ሲሆን በምስራቁ በኩል ደግሞ እሷ አለች ማለት ነው፣ ኢራን አለች። በጣም ትልቅ ሀገር ስለሆነ በመካከላቸው ባህሩ አለ።
ይሄንን ወደ 2000 ኪሎ ሜትር የሚሆን ኮስት ላይን ኢራን ትሸፍነዋለች ማለት ነው። በማዶ በኩል ማፑ ላይ ካያቸው በማዶ በኩል ትሸፍነዋለች እና በዚህ በኩል ያሉት እነዚህ 4 ሀገሮች ደግሞ መርከቦቻቸው በዛ ነው የሚያልፉት ማለት ነው። ይሄ አንዱ ነው። ሁለተኛው ምን አለ እነዚህ ይሄንን